ከሰዎች ጋር ከመጠን ባለፈ አትገናኝ። በጣም መቅረብ የለብን። በቀረብከው ቁጥር አበሻ ጥሬ አሩን ይጠፈጥፍብሃል ጭንቅላት ላይ። አበሻ በተለይ ኢትዮጵያዊ ጥሬ አሩን ነው የምልህ፣ አልቀይርልም ለቃሉ። ጭንቅላት ላይ ወጥቶ ይጠፈጥፍብሃል። የጥሬ ኩሱን ይኮሳብሃል አበሻ። በደንብ ካከበር ሞር ስፔሲፊክ በሰጠው ቁጥር በቃ እንደፈራው እንደ ንጉስ እየመጣ ነው ይመጣ። እንደውም ጭራሽ በኋላ አንተ ልጋልብ ይላል። ልኩን አሳየው። ልኩን ስትነግረው ልክ ስትገናኝ ነው በጣም ጥሩ የሚሆነው። በጣም ትፈራራለህ፣ ትከባበራለህ። አሊያ ግን እየተሽቆጠቆጥክ ለሱ ብለህ አንተ እኮ ምንም የጎደለብህ ነገር የለም። እንደው በቃ በጣም ደስ ብሎ ወዳት በቃ እንዲህ ካልካት ኧረ በስመ አብ ኢትዮጵያዊ አፍንጫዋን ነው ነፍታ የምትመጣው። በቃ ይሄን ብላ ስትለው በልቻላ ምናምን ጠጣ መጠጣቱ አይቆይታ ኦኬ አየው። እንዲህ አይነት ቆራጣ ናይም ድራሽና በአጥፍተ መባረር ዶንኮም ኤጌን ብለ መባረር። ሌላው ከማንኛውም ግለሰብ ሴትም ሆንሽ ወንድ፣ አዛውንት ሆንክ ሽማግሌ፣ ወጣት ሆንክ ምናምን ገንዘብ ለመበደር አትሞክር።